ሄሎ ከላይቭ የቀጠለው ያው ፐርሰናሊቲ ዲስኦርደር በቪዲዮ ላቀርብላችሁ አስቤ ነው። ፐርሰናሊቲ ዲስኦርደርስ አር ኤ ግሩፕ ኦፍ ሜንታል ሄልዝ ኮንዲሽንስ ካራክተራይዝድ ባይ ኢንዲዩሪንግ ፓተርንስ ኦፍ ቢሄቪየር ኮግኒሽን ኤንድ ኢነር ኤክስፒሪየንስ ዛት ዲቪዬት ሲግኒፊካንትሊ ፍሮም ካልቸራል ኤክስፔክቴሽንስ። ምንድነው እሱ? ፐርሰናሊቲ ዲስኦርደር የአንድን የሲንግል በሜንታል ኢልነስ ሳይሆን የሚያወራው ፐርሰናሊቲ ዲስኦርደሩ በግሩፕ ሆኖ ስለ ሜንታል ሄልዝ ኮንዲሽን ነው የሚያወራው ማለት ነው። የሜንታል ጤና ወይንም የአእምሮ ጤና ሁኔታ ነው በአጠቃላይ ፐርሰናሊቲ ዲስኦርደር የሚያወራው። ይሄም ደግሞ ምንድነው እሱ በዛ ኢንዲቪጁዋል ላይ ቀጥታ አሁን ታይቶ የሚጠፋ ሳይሆን ግን አብሮት የሚኖር እንደማለት ነው። ለረጅም ጊዜ አብሮ የሚኖር ፐርሰናሊቲ ዲስኦርደር እና ምንድነው ከማህበረሰቡ ወጣ ያለ ያፈነገጠ አስተሳሰብ የስብዕና አይነት ነው። የስብዕና መለዋወጥ መዛባት እና ይሄ these patterns are inflexible and pervasive, leading to distress or impairment in social, occupational or other areas of functioning. ይሄ አይነት ፓተርን ወይንም ችግር ማለት ነው በአጠቃላይ ፐርቫሲቭ ነው እና ዲስትረስፉል ነው። ሰላም የሚሰጥ ነገር አይደለም። በስራ ቦታ፣ በሶሻል ላይ፣ በቤተሰብ በሁሉም ቦታ የሚገለጽ ነው። ምንም ገደብ የለውም ማለት ነው እና ሁሉንም ነገር ያዛባል ማለት ነው። ትርጉሙ ክለስተር ኤ የሚባል አለ። ኦድ ኦር ኤሴንትሪክ ቢሄቪየርስ ይለዋል። ከክለስተር ኤ በሶስት ይከፈላል። አንደኛው ክለስተር ኤ ነው። ኦድ ኦር ኤሴንትሪክ ቢሄቪየር ነው መገለጫው ይሄ ክለስተር ኤ። ኦድ ማለት ምንድነው እሱ? እንግዳ ወይንም የከበደ ለየት ያለ ከማህበረሰቡ የተለመደ ባህሪ ወይም አስተሳሰብ ወጣ ያለ ማለት ነው ኦድ። ኤሴንትሪክ ደግሞ ግልጽ የሆነ እንግዳ ወይንም ተለጣፊ ባህሪ ያለው ከአብዛኛው ሰው ልማድ ያደገ ሰዎችን የሚያስገርም ወይም ለየት ያለ የአኗኗር የአስተሳሰብ ዘይቤ ማለት ነው ኤሴንትሪክ። ይሄ ምንድነው የክለስተር ኤ መገለጫዎች ናቸው። ለዚህ ደግሞ ፐርሰናሊቲ ዲስኦርደር ምሳሌ የሚሰጠው ፓራኖይድ እና ስኪዞይድ የሚባሉትን ፐርሰናሊቲ ዲስኦርደሮች ነው። ክለስተር ቢ አለ። ክለስተር ቢ ሁለተኛው የፐርሰናሊቲ ዲስኦርደር ክፍል ነው። ድራማቲክ ነው፣ ኢሞሽናል ነው ኦር ኢራቲክ ነው ይላል። ያው ድራማቲክ ድራማ የሚሰራ ነው እና ኢሞሽናል ስሜታዊ ነው። ሌላው ኢራቲክ ነው ይላል። ኢራቲክ ምንድነው? የማይታወቅ ወይም ተለዋዋጭ ወይም ቁጥጥር የሌለው መቆጣጠር የማይቻል ማለት ነው። ይሄ ቢሄቪየርስ ምንን ይገልጸዋል? ክለስተር ቢ። ለዚህም ደግሞ ምሳሌ ብሎ ያቀረበው ቦርደር ላይን እና ናርሲሲስቲክ የሚለውን ነው። ቦርደር ላይን ማለት ምንድነው እሱ? የሰዎች ስሜት ወይም ባህሪ ድንገተኛ የሚቀያየር እና ወጣ ያለ ሆኖ ሲሆን ቦርደር ላይን ወሰን ላይ ያለ ቦርደር ላይን ፐርሰናሊቲ ዲስኦርደር ነው። የስሜት የግንኙነት እና የራስ እይታ ወይንም ሰልፍ ኢሜጅ ከፍተኛ
መዋዠቅ የሚያሳይ የስብዕና መዛባት አይነት ነው ማለት ነው። ቦርደር ላይን። ሌላው ደግሞ ናርሲስቲክ ነው። የዚህ የክለስተር ቢ ምሳሌ ናርሲስቲክ ደግሞ ራስ ወዳድ፣ እኔ ብቻ ባይ፣ እጅግ የበላይነት የሚሰማው የሰዎችን ትኩረትና አድናቆት የሚሻ የሚፈልግ እንዲሁም ለሌሎች ሰዎች ስሜት ድንጋጤውን ኤምፓዚ የሌለው ይላል እና ይሄ ምንድነው የክለስተር ቢ መገለጫ ነው። ድራማቲክ፣ ኢሞሽናል እና ኤራቲክ ሆነው ለዚህ ደግሞ ፐርሰናሊቲ ዲስኦርደር ምሳሌ የሚሰጠው ቦርደር ላይን እና ናርሲስቲክን ነው። ክለስተር ሲ እና የመጨረሻው አንሺየስ ኦር ፊርፉል ቢሄቪየርስ ነው። በጣም ስጉና የሚፈሩ ናቸው። ኤግዛምፕል ለዚህ ደግሞ የሰጠው አቮይዳንት፣ ኦብሰሲቭ ኮምፐልሲቭ ብሎ ነው ያስቀመጠው። አቮይዳንት ብዙውን ጊዜ በቃ ሰው ፊት የማይቀርቡ ከሰው ተገለው የሚኖሩ እየፈለጉ ግን የማይችሉ ለምን እኔ ብቁ አይደለሁም ከሰው ጋር ሰው ፊት ለመቅረብ ማራኪ አይደለሁም፣ ይሄ የለኝም፣ እንደዚህ ብሎኛል፣ ሰው ሲያይኝ ይስቅብኛል፣ ሰው ደግሞ ይደነግጣል ወይኔ ሲያይ ምናምን ብለው በራሳቸው ጊዜ ራሳቸውን ያገለሉ ናቸው እየፈለጉ ማለት ነው፣ በፍርሃት እና በጭንቀት። ኦብሰሲቭ ኮምፐልሲቭ ደግሞ አንድ ነገር አሰቃቂን ነገር በቃ ደጋግሞ የሚሳቀቅ በቃ በራሱ ጊዜ ማለት ነው። እንደዚህ አድርጌያለሁ፣ ወይኔ እንደዚህ አላደረግኩትም፣ እጄን ታጥቤያለሁ እንዴ፣ ወይኔ እጄን አልታጠብኩም መሰለኝ። ይሄ ኦብሰሲቭ ኮምፐልሲቭ ይባላል። በአንድ ሀሳብ በቃ መያዝ። ይሄ የፐርሰናሊቲ ዲስኦርደር ያላቸው ክላስተር ሲ ውስጥ ይቀመጣሉ። አንክሸስ እና ኦር ፊርፉል ቢሄቪየር ያላቸው ናቸው። በጣም የሚሰጉ፣ በጣም የሚፈሩ። ምክንያት አለ ለዚህ። ጄኔቲክ ፋክተርስ፣ ፋሚሊ ሂስትሪካል ኢንክሪዝ ሰሰፕታቢሊቲ፣ በቤተሰብ መኖሩ ይሄ ከፍተኛ የሆነ የመከሰት ቻንስ አለው። ኤንቫይሮንሜንታል ፋክተርስ ደግሞ አለ፣ በአካባቢው የሚታይ ተጽዕኖ የሚያደርግብን ነገር ለዚህ አይነት ዲስኦርደር ወይም ችግር እና ብሬን ስትራክቸር ኤንድ ፋንክሽን አብኖርማሊቲስ ሜይ ፕሌይ ኤ ሮል። ይሄ ደግሞ ሲሰራም አእምሯችን ስንፈጠርም ራሱ በትክክል አንጎላችን ካልተሰራ እና በትክክል የማይሰራ ከሆነ ለዚህ ለፐርሰናሊቲ ዲስኦርደር ያጋልጠናል ማለት ነው። ሌላው ሪስክ ፋክተርስ አለ። ኤጅ ነው። ሲምፕተምስ ቲፒካሊ ኢመርጅ ኢን አዶለሰንስ ኦር ኤርሊ አደልትሁድ ይላል። በብዙን ጊዜ የሚከሰተው በአፍላ ወጣቶች ላይ ከ10 እስከ 24 ዓመት ያሉት አፍላ ወጣቶች ላይ ብዙን ጊዜ ይከሰታል። ይሄ ሴት ጀንደር ደግሞ በሰም ዲስኦርደርስ አር ሞር ኮመን ኢን ሜን ኦር ዊሜን፣ በአብዛኛው ወንዶች ላይ ሊከሰት ይችላል፣ ሴቶቹም ላይ ይከሰታል ይሄ ነገር። ሂስትሪ ደግሞ ፕሪቪየስ ሜንታል ሄልዝ ኢሹስ ኦር ትራውማ፣ ሂስትሪ ካለ ስለ አእምሮ ጤንነት ወይም ደግሞ ምትም ካለ ጉዳትም ካለ ይሄ የመከሰቱ ቻንስ ሃይ ነው ማለት ነው። ፕሮባቢሊቲ ኢንተርቬንሽን አለ፣ ሳይኮቲክ ቴራፒ፣ ኮግኒቲቭ ቢሄቪየራል ቴራፒ፣ ሲቢቲ ኦር ዳይሌክቲካል ቢሄቪየራል ቴራፒ አለ፣ ዲቢቲ። እነዚህ ያው የታወቁ ናቸው። በፊትም ስኪልስ፣ አቴንሽን፣ ላንጉጅ ስኪልስ ምናምን የሚባሉት ሲቢቲፒ ናቸው። ዳይሌክቲካል ደግሞ ይሄ ፉል ማይንድፉልነስ፣ ዲስትረስ ቶለራንስ እነዚህን የመሳሰሉት ናቸው። ሜዲኬሽን አለ፣ አንቲዲፕሬሳንትስ ኦር ሙድ ስታብላይዘር ሜይ ሄልፕ ዊዝ ሲምፕተምስ ይላል። ልክ ለዲፕሬሽን እና ለባይፖላር ምናምን የሚታዘዘው ለዚህም ለፐርሰናሊቲ ዲስኦርደር የሚታዘዛል። ሌላው ደግሞ ሰፖርት ግሩፕስ ፒር ሰፖርት ካን ፕሮቫይድ ኮፒንግ ስትራቴጂስ፣ በእድሜያቸው ተመሳሳይ በሆኑ ሰፖርት ማድረግ እነዚህ ልጆች ማለት ነው። ሌላው ፕሪቬንሽን አለ፣ አርሊ ኢንተርቬንሽን በጊዜ ታውቆ ችግራቸው እንዲፈታ ማድረግ፣ ኤዱኬሽን አዌርነስ መስጠት ስለ ጤና። ሌላው ሄልዝ ሪሌሽንሺፕስ ደግሞ ከሁሉም ጋራ ጤናማ የሆነ ግንኙነት መመስረት። ስላዳመጣችሁኝ ያመሰግናለሁ። በሌላ ፕሮግራም